በስሙ ስለምናምን ምን አገኘ? ሰማያዊ ስልጣን፣ የእግዚአብሔርን ስልጣን አገኘን ማለት ነው። ኢየሱስ ጌታ ነው። ሃሌሉያ። ዛሬ በኢየሱስም ለአንድ ሰው የእግዚአብሔር ልጅነት በሕይወቱ ላይ በኢየሱስም ይገለጣል። በኑሮ ላይ በኢየሱስም ይገለጣል። ኢየሱስ ጌታ ነው። እኛ የማን ልጆች ምን ማለት ነው? የእግዚአብሔር ልጆች። እንዴት አገኘን ይህን ልጅነት? በማመናችን በስሙ ለሚያምኑ ይላል መጽሐፍ ሲናገር ማለት ነው። በስሙ ለሚያምኑ እነዛ የእግዚአብሔር ልጆቹ ዘንድ ምን ሰጣቸው? ስልጣን ሰጣቸው። ኢየሱስ ጌታ። አያችሁ፣ የእግዚአብሔር ልጅነት ምንድን ነው? ኢየሱስ ጌታ ነው። የእግዚአብሔር ልጅ ስትሆን ማለት ነው ምን ታገኛለህ? ስልጣን ታገኛለህ። ምን አይነት ስልጣን? ኢየሱስ ጌታ ነው። ሰማያዊ ስልጣን ማለት ነው። ሰማያዊ ስልጣን ብራቲያ ፕሮ መጽሐፍ ሲናገር ከላይ የመጣ ከሁሉ በላይ ነው። ይሄ ከላይ የመጣ ኢየሱስ ክርስቶስ ምን ሰጠን? ስልጣን ሰጠን። ኢየሱስ ጌታ ነው። እስቲ ድገሙና ስልጣን አለኝ በሉ። ስልጣን አለኝ። ድገሙና ስልጣን አለኝ በሉ። ስልጣን አለኝ። ኢየሱስ ጌታ ነው። አሜን። ብዙዎቻችን ስልጣን እንተቀበል ወይም ደግሞ ከእግዚአብሔር ዘንድ ሰማያዊ ስልጣን እንደምንራብ አናውቅም። ኢየሱስ ጌታ ነው። ሃሌሉያ። አያችሁ፣ ሰማያዊ ስልጣን ሰው የምድርን ስልጣን ይዞ ብዙን ነገር ሊያደርግ ይችላል። አያችሁ፣ አሁን ዶክተር አብይ ምን አለ? ስልጣን አለው ማለት ነው። ምን? የምድራዊ ስልጣን። ኢየሱስ ክርስቶስ ጌታ ነው። እኛ ደግሞ ከምድር በላይ የሆነ ከላይ የመጣው ኢየሱስ ክርስቶስ ስልጣንን ሰጠን። ሰማያዊ ስልጣን አለኝ በሉ እስቲ። ሰማያዊ ስልጣን አለኝ። ድገሙና ሰማያዊ ስልጣን አለኝ በሉ እስቲ። ሰማያዊ ስልጣን አለኝ። ኢየሱስ ክርስቶስ ጌታ ነው። አሜን። ሰማያዊ ስልጣን ማለት ሁሉንም የሚገዛ ሁሉንም የሚያረግ ቃታል ማለት ነው። ኢየሱስ ጌታ ነው። ሃሌሉያ። እስቲ ስልጣን አለኝ በሉ። ስልጣን አለኝ። ኢየሱስ ጌታ ነው። አሜን። ለስሙ ለሚያምኑ እነዛ የእግዚአብሔር ልጆች ዘንድ ምን ሰጣችሁ? ስልጣን ሰጣችሁ። አየክ፣ ማረጋገጫ አለ ማለት ነው። ስልጣን ሰማያዊ፣ ይሄ ሰማያዊ ስልጣን የተሰጠን ስልጣን ማለት ነው። መረጋገጫ ኢየሱስ ጌታ ነው። መረጋገጫ ሰጠን። ሰማያዊ ኢየሱስ ጌታ ነው። ሃሌሉያ። ስልጣን አለ ወንድም። ኢየሱስ ጌታ ነው። እነዛ የእግዚአብሔር ልጆች ይሆኑ ዘንድ ምን ስልጣን ሰጣቸው? ከዚህ ከደም ወንድ ፍቃድ አልተወለዱም። እነማን ናቸው እነዚህ? ከደምና ከስጋ ወንድ ፍቃድ ያልተወለዱ እግዚአብሔር በስሙ ለስሙ ነበር። እነዛ የእግዚአብሔር ነው። እነዚህ ወንድ ደግሞ ጋር ኢየሱስ ታል ሌቦስ ከተወ እና ኮምፒውተር አድርጉ፣ ሼር አድርጉ። ኢየሱስ ክርስቶስ ይባርካችሁ። ኢየሱስ ጌታ ነው። ቀጥል። እግዚአብሔር ሰው ፕራክቲካል ዛሬ አንድ ሰው ስልጣኑን ያውቁታል። አሜን። ስልጣኔን አውቃለሁ በሉት። የተቀበልኩትን ስልጣን አውቃለሁ በሉት። ራታኪሎ ቬኬዴኬ ፎሪ አያ ተራ ሰው አይደለም አንተ። ሰማያዊ ስልጣን አለ። ፕራቲያ ምድርን የሚገዛ ስልጣን አንተ ጋር አለ። ኢየሱስ ጌታ ነው። ፕራታ ጂሊፖስ ሂድ ያልኩ ይሄዳል። ኢየሱስ ጌታ ነው። ቁም ያልኩ ይቆማል። ነው ሰማያዊ ስልጣን የሚባለው ፓወርፉል ስልጣን ማለት ነው። ኢየሱስ ጌታ ነው። ሊካ አቶ ቫርቲኬ ሀይቅ ይህንን ሰማያዊ ስልጣን እንደተቀበልክ ያንተ እንደሆነ ካወቅ ማለት ነው በሽታ በአንተ ላይ በህይወቴ ላይ ምን ስልጣን የለውም። አንተ ሰማያዊ ስልጣን በውስጥ ስላለ ማለት ነው። ድህነት በአንተ ላይ ስልጣን የለውም። ፍርሃት፣ ድካም በአንተ ላይ፣ ስንፍና በአንተ ላይ ምን የለውም ማለት ነው፣ ስልጣን የለውም። አየህ፣ ሰማያዊ ስልጣን ስለተቀበልክ የምድር ስልጣን ፕራክቲካ በአንተ ላይ ስልጣን ሊኖረው አይችልም። ኢየሱስ ጌታ ነው። ሃሌሉያ። መጽሐፍ ስናገር እንዲህ ይላል፣ ከቅባቱ ውፍረት የተነሳ ቀንበር ይሰበራል። ኢየሱስ ጌታ ነው። ኢየሱስ የኢየሱስ ስም ማለት ነው የተቀባ ስም ነው። ከስሞች ሁሉ በላይ ስም የሆነ ስም ነው። ከበሽታ በላይ ከሟርት ከድግምት በላይ የሆነ ስም ነው ማለት ነው። ኢየሱስ ጌታ ነው። በኢየሱስ ስም ውስጥ ምን አለ ማለት ነው? ስልጣን አለ። ኢየሱስ ጌታ ነው። ሃሌሉያ። ፕራታኪፖስ አይክ በሽታን የሚሰብር ጉልበት በስም ውስጥ ነው ያለው። ቀንበርን የሚሰብር ኃይል
በስሙት ጌታ ነው። አሜን እስቲ ባቴ ላይ ተጠርቷል፣ በዘመኔ ላይ ተጠርቷል። አሜን ኢየሱስ ክርስቶስ ጌታ ዛሬ በኢየሱስ ለአንድ እንግዳ የሆነ ክብር ያገኛል። አሜን እንግዳ የሆነ ኃይል ያገኛል። አሜን እንግዳ የሆነ ሰማያዊ ስልጣን በአንተ በእጆች ላይ ይገለጣል፣ አሜን በዓይኖች ላይ ይገለጣል፣ በቃሌ ላይ ይገለጣል፣ አሜን በልቢ ውስጥ ይገለጣል። አሜን ብራቶሎ ቮሎስ ብራዲያ ኢየሱስ ጌታ አሜን ሰማያዊ ስልጣን አዳዲ አየክ ሰው እንደገና ካልተወለደ ሰማቴ ኢየሱስ ማለት እንደገና መወለድ አለብን። እንግና የተወልዴ ነው የእግዚአብሔር ልጅ ሆንኩ ማለት ነው። እግዚአብሔር ልጅ ማለት ትንሽ ነገር አይደለም ወገኖች፣ ኢየሱስ። ስለዚህ ዛሬ በኢየሱስ ስም አንድ ሰው ብራቲያ ከተኛበት በኢየሱስ ስም ይነቃል። ከተኛበት በኢየሱስ ስም ከተያዘበት ነገር ይለቀቃል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እስቲ እናንተ ራሳችሁ ኢየሱስ ጌታ ነው በሉ እስቲ። ኢየሱስ ጌታ ነው። ድገምና ኢየሱስ ጌታ ነው በሉ እስቲ። ኢየሱስ ጌታ። ሃሌሉያ። አሜን። መጽሐፍ ሲናገር እግዚአብሔርን ማንም አይቶ አያውቅም ይላል። ግን በቀኙ ያለው ልጁ ስለ አባቱ ምን አለን? ተረከ። ኢየሱስ ጌታ ነው። አሜን። አየህ ኢየሱስ ማለት ነው ስለ አባቱ ነገረን። ስለ አባቱ ብራታ ከጀለቦ የነገረን ማን ነው? ክርስቶስ ኢየሱስ ማለት ነው። ኢየሱስ ጌታ ነው። ማንም ሰው እግዚአብሔርን አይቶ አያውቅም። አብን ማንም ሰው አላየው። ኢየሱስ ጌታ ነው። ስለ አብ የነገረን ግን ክርስቶስ ኢየሱስ አለ። ስለ አብ ያብራራልን ማለት ነው። ኢየሱስ ክርስቶስ ጌታ ነው። ዛሬ በኢየሱስ መንፈስ ቅዱስ ስለ እግዚአብሔር ያብራራልሻል። ስለ እግዚአብሔር በኢየሱስም ይገልጥልሻል። ዛሬ በኢየሱስም እግዚአብሔር በሕልም ይገለጥልሽ፣ በራእይ ይገለጥልሽ። ነገርሽ በኢየሱስም ታክልኮስ ብራር ኤለኮ አያችሁ። ይሄ በጣም የሚያውጣለን አንድ ሰው ማለት ነው። ለአንድ ሰው አንድ አገልጋይ የተሰጠ ስልጣን ማለት ነው። ሰማያዊ እግዚአብሔር ስልጣን ለማንም ለእግዚአብሔር ልጆች የተሰጠ በስሙ ለሚያምኑ የተሰጠ ምንድነው? ስልጣን ነው። ለአንድ ሰው አልተሰጠም። ኢየሱስ ጌታ ነው። ይህንን ስልጣን መጠቀም አለበት። በዘመን ሰማያዊ ሲሆን የሆነ ስልጣን መጠቀም አለ። ፕራቲኮ ሌቮሊስ ፕራሃጂ ሌቮስ መጽሐፍ ይናገር የሕይወት ውሃ ወንዝ ከወዳችሁ ይፈልቃል ይላል። ኢየሱስ ጌታ ነው። የሕይወት ውሃ ወንዝ ፕራታ ጄሌቦስ ፕራታ ከጄሌቦስ ክርስቶስ ኢየሱስ በውስጣችን ነው ያለው፣ ሌላ ቦታ የለም። ኢየሱስ ጌታ ነው። እናንተ ቤተ መቅደስ ናችሁ አለ ጌታ ኢየሱስ ይናገር ማለት አያችሁ። እኛ የእግዚአብሔር ቤተ መቅደስ ነው። ከውስጣችን የሚወጣ የሕይወት ውሃ ወንዝ ነው። የሕይወት ውሃ ወንዝ የደረቀውን ነገር ያለመልማል። የደረቀውን ነገር ያለመልማል። ኢየሱስ ክርስቶስ ጌታ ነው። ብራታ ከመቅደሳችን የሚፈስ የሕይወት ውሃ ወንዝ ብራታ ጄሌቮሎኮስ ብራቴ ካቦስ ለሞቱት ሕይወትን ይሰጣል ማለት ነው። አየሽ፣ አንቺ የእግዚአብሔር ቤተ መቅደስ ነሽ። አንተ የእግዚአብሔር ቤተ መቅደስ ነሽ። ከውስጥ የሚወጣው ነገር ከውስጥሽ የሚፈሱ ነገር ለሞቱ ሕይወትን የሚሰጥ ነው። ብራታ የሊቮሳ ፓራዲያስ ኢየሱስ ጌታ ነው። ብራታ ከመቅደስ የሚፈስ ውሃ ማለት ነው። ይሄ የምን ውሃ ነው? የሕይወት ውሃ ወንዝ ነው። አያችሁ፣ ወንዝ ባለበት ብዙ ነገር አለ። ኢየሱስ ጌታ ነው። ሃሌሉያ። ብዙ ነገሮች አሉ። ስለዚህ በዛ ውስጥ በዛ ሰፈር የሚኖሩ ሁሉ የሚለመልሙ ናቸው። ሕይወት ያላቸው ነገር ናቸው። ኢየሱስ ጌታ ነው። ሃሌሉያ። እኛ የእግዚአብሔር ቤተ መቅደስ ነው። ከውስጣችን የሚፈስ የሕይወት ውሃ ወንዝ ነው። ኢየሱስ ጌታ ነው። ላኪያ ሳፓ አንቺ የምትናገሪ ነገር ለሰዎች ምንን ይሰጣል? ሕይወትን ይሰጣል። ተስፋ ላጡት ማለት ነው። የአንቺ ቃል አንቺ የምትናገረው ያው የሆነ ቃል ለነዛ ሕይወት ይሰጣል። ሕይወት ይዘራባቸው ማለት ነው። ኢየሱስ ክርስቶስ ጌታ ነው። ላፕራታ ዛሬ በኢየሱስ አንድ ነገር ይላል ኤሌፎ እናገርብሻለሁ። በሕይወትሽ ላይ በዘመንሽ ላይ በኢየሱስም የደረቀ ነገር ዛሬ ይለመለም። ዛሬ በኢየሱስም ከቤተ መቅደስ እናገራለሁ። ባላ ከውስጥ በሚወጣው በሕይወቷ ወንዝ እናገርብሻለሁ። በኢየሱስም የደረቀብሽ ነገር ዛሬ ይለመለም። የተያዘብሽ ነገር በኢየሱስም ይለቀቅልሽ። በናዝሬቱ ጌታ በኢየሱስም ይህን ቃል ካመንሽ አሁን በኢየሱስም ያንቺ ነገር ይለቀቃል። ያንቺ ሕይወት ይለቀቃል። ያንቺ ዴስቲኒ፣ ያንቺ ራእይ፣ ያንቺ ቪዥን በኢየሱስም ይለቀቃል። ብራታ ጄሌ ቦሰ ብራታ ከጄሌ ቦሰ ፕሬዴ ግሎሲ ከእግዚአብሔር ነው የተወለድነው። አያችሁ፣ ዘራችን ሰማያዊ ነው። የምድር ዘር አይደለም።
ሮዛ ካዳ ከዚህ ምድር አልተወለድንም። እኛ ኢየሱስ ክርስቶስ ጌታ ነው። አሜን። ከአባትሽ ተወልደሻል፣ አሜን። ከእናትሽ ተወልደሻል። ኖ አሁን ግን በሁለተኛ ውልደት የሚባለው ነገር አለ። ሁለተኛ ተወልደናል። ከኖ ተወልደን ይህን ሁለተኛን ውልደት ማለት ነው ከእግዚአብሔር ዘንድ ፍራታካ ከዚህ ምድር አይደለም። ከእግዚአብሔር ዘንድ ምን ተበለናል? ተወልደናል ማለት ነው። ኢየሱስ ክርስቶስ ጌታ ነው። ፕራዳ ጄሌቦ ደስ ይበላችሁ። ከሰማይ ተወልዳችኋል። ከእግዚአብሔር ተወልዳችኋል። ከክርስቶስ ተወልዳችኋል። ኢየሱስ ክርስቶስ ጌታ። እናንተ የእግዚአብሔር ልጆች ናችሁ። ላቤላ ሀቲካ ፓራታኪ ፖሴ አያችሁስ? መንግሥተ ሰማያትን የራሱ ያገኙ የእግዚአብሔር ልጆች ሆነ ማለት ነው። ኢየሱስ ክርስቶስ ጌታ ነው። አየሽ፣ አንቺ አባት አለ። የአንቺ አባት መሬት ሊኖረው ይችላል፣ ሀብት ሊኖረው ይችላል። ያንን ሀብት የምትወርሺ ማነሽ? አንቺ ነሽ። ለምን? አንቺ የሱ ልጅ ስለሆንሽ ማለት ነው። ኢየሱስ ክርስቶስ ጌታ። አየሽ፣ አያችሁ፣ እኛ የእግዚአብሔር ልጆች ስለሆነ መንግሥተ ሰማያት ነው የምንወርሰው ማለት ነው። የአባታችን ርስት ነው የምንወርሰው። አባታችን ክርስቶስ ነው። አባታችን እግዚአብሔር ነው ማለት ነው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ለዘላለም ያው ነው። ኢየሱስ ዛሬ በኢየሱስም ለአንድ ሰው በሩን ይከፍታል። ፕራታ ጀለ ሰማያዊ በር በኢየሱስም ይከፈትብሻል። ሰማያዊ ደጅ በኢየሱስም ይከፈትብሻል። ፕላቲያ ሰማያዊ ደጅ ማለት የማይዘጋ ደጅ ማለት ነው። የምድር ደጅ ይዘጋል፣ የምድር በር ይዘጋል፣ ግን ሰማያዊ ደጅ ሆነ ያለ ብራ ደጆች አሉ። ኢየሱስ ጌታ ነው። ዛሬ በኢየሱስ የብልጽግና ደጅ ይከፈትልሻል። የሞገስ ደጅ ይከፈትልሻል። የስልጣን ደጆች ይከፈቱልሻል። በጌታ በኢየሱስም የሥራ ደጆች ይከፈቱልሻል። ብራታ ጀሌ ዛሬ በኢየሱስም በዚህ በእግዚአብሔር ልጅነት ብራታ ጃላ ያንቺን ነገር አስከፈትኩ በኢየሱስ አስከፈትኩ በኢየሱስ ላዲላ ሀጆሌ ቬሌ ኮራዲሊ ቢጂሊ ፕሮዲ ጊጂሊ ማሃሊ ክሮዲያስ አያችሁ፣ ልጅነታችሁ መገለጥ አለበት። ፕራታኬ ዋስትና ማለት ነው። ልጅነት ማለት ዋስትና ከእግዚአብሔር ዘንድ የተቀበላችሁት ምን ዋስትና ማለት ነው። ኢየሱስ ጌታ ነው። ልጅነታችሁ መገለጥ አለበት። በውስጣችሁ ኃይል፣ በውስጣችሁ ያለው ቅባት፣ በውስጣችሁ ያለው ክዳን፣ በውስጣችሁ ያለው ስልጣን መገለጥ አለበት። ኢየሱስ ክርስቶስ ጌታ ነው። መገለጥ አለበት። ፕራታ ጃላ ባላ ቦሪያ ከእግዚአብሔር ዘንድ የተቀበልከው ስልጣን መገለጥ አለበት። ፕራታ ጄሌ ቦሴ ፕራቲ ጄሌ ኮሳ ፓራ ዲቫሪያ መገለጥ አለበት። ፕራታ ጄሌ በአንቺ ላይ ሊገለጥ ይገባል። የእግዚአብሔር ልጅነት ማለት የእግዚአብሔር ልጅነት ማጃላ ካባላ ኮፓራ ዲካይ ዜፕሬ ጄሌ ፕሮዲ ጄሌ ቦሲያ ፕራታ መጽሐፍ ሲናገር ፕራታ ጄሌ በፍጥረታት የእግዚአብሔርን መገለጥ ይጠባበቃሉ ይላል። ኢየሱስ ክርስቶስ ጌታ ነው። አይሽ ሰማያዊ ስልጣን ከእግዚአብሔር ዘንድ የተቀበልሽው ስልጣን ሲገለጥልሽ ማለት ነው። ኢየሱስ ጌታ ነው። ፍጥረት ይጠባበቅሻል። ፍጥረት ይጠብቅሻል። ምን እንድታረጊ? እንድትፈውሻቸው ፕራታኪ መንገድ እንድትከፍችላቸው ይጠብቅሻል ማለት መንገድ እንድታሳያቸው ፕራታኪ ሎሲ ይሄ ሲሆን ይሄ እንዴት ይሆናል ብላችሁ ከጠየቃችሁ ሰማያዊ ከእግዚአብሔር ዘንድ የተቀበልነው ስልጣን ሲገለጥ ማለት ነው። እስቲ ይገለጣል በሉ። እስቲ ይገለጣል። ሰማያዊ ስልጣን ይገለጣል በሉ። እስቲ ሰማያዊ ስልጣን ይገለጣል። እግዚአብሔር ዘንድ የተቀበልኩት ስልጣን ይገለጣል በሉ። እስቲ እግዚአብሔር ዘንድ የተቀበልኩት ስልጣን ይገለጣል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። አያችሁ፣ መገለጥ አለበት። ብራታጃ ኃይለኛ የሆነ የእግዚአብሔር ስልጣን በውስጣችን አለ። ራዲያሎ ሰፓ ምድርና ሰማይን የሚያዙ ብራታ እግዚአብሔራዊ ስልጣን በውስጣችን አለ ማለት ነው። ኢየሱስ ክርስቶስ ጌታ ነው። ሌዳሃ ላኪቫ ሲራሃታ ጄሊ ቦሴ ማጄል ቮሴ ብራታ ከጄሊ ቦሳ ዛሬ በኢየሱስ እውነት ብራታ ጄሊ ቦሳ ብራታ ከእግዚአብሔር ዘንድ የተቀበልከው ኃይል ይገለጥልሃል። በኢየሱስም ይገለጥልሻል። በኢየሱስም ይገለጥልሻል። ዳላውሲ ፓራዲያሲያ የእናንተ አይምሮ ዛሬ ይከፈታል። በብርሃን ኃይል ይከፈታል። በጌታ በኢየሱስም ይከፈታል። ላኮንታ አሊ ክራዳ ጄሌ ቦሳ ብራታ ጄሌ ቦሴ ፕሬቴ ብራታ ጄሌ ክሌቤ ጎሳ ብራታ ኢየሱስ ጌታ ነው። ሃሌሉያ። ኢየሱስ ክርስቶስ አካል ነው። ኢየሱስ ጌታ ነው። እኛ የእግዚአብሔር አካል የክርስቶስ አካል ክርስቶስ ግን ምንድነው? ራሳችን ነው። ኢየሱስ ጌታ ነው። ብራታ ጄሌ ቦሴ ፕሬቴ ራስ ባለበት አካል አለ ማለት ነው። ኢየሱስ ጌታ ነው። ሃሌሉያ። ራስሽ ማን ነው? ክርስቶስ ነው። አንቺ ግን አካሉ ነሽ። ኢየሱስ ጌታ ነው። ሃሌሉያ። ፕራታ ጄሌ ቦስ አካል ወይን እጅ ልትሆኚ ትችላለሽ፣ ወይን አይን ልትሆኚ ትችላለሽ፣
ወይም ጆሮ ልትሆን ትችላለህ፣ ወይም አፍ ልትሆን ትችላለህ። አካል ማለት ነው። ኢየሱስ ጌታ ነው። ዛሬ በኢየሱስም እግዚአብሔር በአካሎችሽ ይገለጡ። በኢየሱስም እግዚአብሔር ዛሬ በአካልሽ ይገለጥ። በእጆችሽ ላይ በኢየሱስም የፈውስ መንፈስ ይፍሰስ። የመንፈስ የለኮራዲያ ሲያፓራዲ ኮሼኬፔሊ ካባሬ በኢየሱስም በእጆቻችሁ ላይ ዛሬ የፈውስ መንፈስ የፈውስ ኃይል በኢየሱስም ይለፍባቸው፣ ይገለጥባቸው። ኢየሱስ ክርስቶስ ጌታ ላዲያ ሳፓ